የጋዜጠኛ ሶፎንያስ ዋሲሁን ጉዳይ አሁንም እንዳነጋገረ እንዲሁም ደግሞ ያለበትም ስፍራ ገዳም ለጸበል እንደሄደ ታውቋል። ከዚህ ጋር ተያይዞ ደግሞ ካለበት ስፍራም እየወጡ ያሉ መረጃዎች አሉ። ይህን በተመለከተ እንዲሁም ባልደረባውና የቀድሞ የስራ ጓደኛው የነበረው የኢቲቪ ስፖርት ጋዜጠኛ ሙልጌታ ክፍሌም እሱም እንዲሁ ያወጣውና ያጋለጠው አስገራሚ መረጃዎች አሉ። ሰበር መረጃዎች አሁንም እየተሰሙ ይገኛሉ። የ2025 ጂ ፓወር ቲክታክ አዋርድ አሸናፊ የነበረው አዶናይ በፖሊስ ቁጥጥር እንደዋለ እየተሰማ ይገኛል። ነገሩ በዚህ መልኩ መቀጠሉን እየተሰማ ነው ያለው። እንግዲህ የፌዴራል ፖሊስ ከባህል ወረራና የማህበረሰብን እሴትና ወግ ካለመጠበቅ አኳያ የተስተዋሉ ችግሮችን በህግ አግባብ ለማረም ትኩረት ሰጥቶ እየሰራ እንደሆነ እየሰማን እንገኛለን። ሌላው ከዚህ ጋር ተያይዞ ደግሞ ሳውዲ አረቢያ የጀመረችው ሪፎርም አሁንም ወደ ሌላ ምዕራፍ እየተሸጋገረ እንደሆነ እየሰማን እንገኛለን። በሳውዲ አረቢያ ከእስልምና ውጭ ላሉ ሌሎች ዜጎች የአልኮል መጠጥ በሳውዲ ዋና ከተማ ሪያድ እንዲፈቀድ የሳውዲው ልዑል መሐመድ ቢን ሳልማን ፍቃድ ሰጥተዋል። እኒህ ጉዳዮች መንደርደሪያቸውና ግባቸው ወደ ቤተ ክርስቲያን ግንባታ ፍቃድ የማይቀር እንደሆነ እየተወራና እየተነገረ ይገኛል። እነዚህንና ሌሎች አስገራሚና ወቅታዊ ጉዳዮችን በዛሬው የንጋት ኮከብ ሚዲያ ዝግጅት ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ስጋብዛችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ሰሞኑን በጣም በሚያስደነግጥ ሁኔታ በጋዜጠኛ ሶፎንያስ ዋሲሁን ጉዳይ ላይ ብዙ አስደንጋጭ ነገሮችን እንድንሰማ አድርገናል። ይህ ደግሞ ዛሬ ድንገት የመጣና የበቀለ አይደለም። በብዙ ጊዜ ቆይታ መካከል እያለፈ መጥቶ ዛሬ እንዲህ ያለ ልምምድና እንዲህ ያለ ክስተቶችን እንድንመለከት አድርጎናል። ያለበት ገዳም የት ነው የሚለውን ጉዳይ የምናያለን። ከዛ በፊት እስኪ ስለ ሳውዲ አረቢያ የተወሰኑ መረጃዎችን ላቅርብላችሁና ስለ ጋዜጠኛ ሶፎንያስ ዋሲሁን መረጃዎችን አጋራችኋለሁ። እንግዲህ የሳውዲ አረቢያው ልዑል መሐመድ ቢን ሳልማን ሳውዲ አረቢያ ወደ ሪፎርም እንድትመጣ እያደረገ የሚገኝ የሳውዲ መሪ ነው። በዚህ ምክንያት ሳውዲ አረቢያ እስላም ላልሆኑ ዜጎች እና በሀገሪቱ ለሚኖሩ ለውጭ ሀገር ዲፕሎማቶችና ኢንቨስተሮች ሀገሪቱ የምትመቼ ለማድረግና ገጽታዋን ለመገንባት ብዙ አስገራሚ ለውጦችንና ሪፎርሞችን የሳውዲው ልዑል መሐመድ ቢን ሳልማን እያደረገ እንደሆነ እንሰማለን። ሳውዲ አረቢያ በቀጣይ 2034ን የዓለም ዋንጫን ለማስተናገድ በከፍተኛ ሁኔታ ጉጉትና ፍላጎት እንዳላት ነው የምንሰማው። ይህን ፍላጎቷን ደግሞ ለማሳካት ክሪስቲያኖ ሮናልዶን ወደ ሳውዲ አረቢያ ፕሪሚየር ሊግ በማምጣትና ከፍተኛ ክፍያ በመፈጸም ይህን ገጽታዋን በመገንባት ቀጣይ ለሚዘጋጀው የ2034 የዓለም ዋንጫ ከወዲሁ ተወዳዳሪና አሸናፊ ለመሆን ከፍተኛ ባጀት በጅታ ስራ እየሰራች ትገኛለች። ይህን ነገር እንግዲህ ጉዞና መነሻው ወይም መዳረሻው ምንድን ነው ብለን ብናስብ ሳውዲ አረቢያ የዓለም ዋንጫን ማዘጋጀት ማስተናገድ ነው የመጨረሻ ግቧ ማለት ነው። ይህን ለማድረግ ደግሞ እንደ አንድ መስፈርት ከሚነሳባትና ከሚቀርብባት ጥያቄ መካከል አንደኛ ከሰብአዊ መብት አያያዝ አኳያ እንዲሁም ደግሞ ሳውዲ አረቢያ ከሙስሊሞች ውጭ ለሌሎች አማኞችና ማህበረሰቦች ዝግ የሆነችና ክፍት ያልሆነች አገር ነች የሚል በተደጋጋሚ ትችትና ወቀሳ የሚቀርብባት ሀገር እንደሆነች ነው የሚሰማው። ይህን ለመከላከልና ገጽታዋን ለመገንባት ሳውዲ አረቢያ ለሌሎች ማህበረሰቦችና ዓለም አቀፍ ለሆኑ ዲፕሎማቶች፣ ኢንቨስተሮችና ልዩ ልዩ ልዑካን በሯ ክፍት እንደሆነ ለማሳየትና ለማስገንዘብ ፈጣን የሆኑ ለውጦችና ሪፎርሞችን እያደረገች እንደሆነ ነው የምንሰማው። ከነዚህ መካከል በሳውዲ አረቢያ የአልኮል መጠጥ ሽያጭ ወይም ደግሞ ፍቃድ እንዲያገኝ በሀገሪቱ ልዑል እንደተፈቀደና እውቅናም እንደተሰጠው ሰምተናል። በጣም ይገርማል። የሚቀድመው ነገር ቢኖር በዛች ሀገር ለሚኖሩ ሙስሊም ላልሆኑ ማህበረሰቦች አልኮል መጠጥ መፍቀድ ሳይሆን የሚያመልኩበትን የአምልኮ ቦታ ወይም ቤተክርስቲያንን ፍቃድ መስጠት ነበር የሚቀድመው። እንግዲህ ለማድረግ ጅማሮ ላይ ቢሆኑም የማይቀር ጉዳይ እንደሆነ እናስባለን፣ እንገምታለን። ሌላው ሁለተኛ መረጃ ደግሞ በሰሞኑ ጉዳይ እጅግ በጣም መነጋገሪያ ከመሆንም አልፎ አስደንጋጭ የሆኑ መልእክቶች እየተሰሙበት ያለው የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ነው። እንግዲህ ጋዜጠኛ ሶፎንያስ ዋሲሁን ቲቪ ላይ በመዝናኛ ፕሮግራም ላይ እየሰራ የነበረ ታዋቂ ሰው ነው። ከዚያም አልፎ እንደገና ደግሞ አሁን ይህ ጉዳይ እስከወጣበትና እስከተጋለጠበት ሰዓት ድረስ አሻም ቲቪ ላይ በዜና አንባቢነት እንዲሁም ደግሞ ሶፊ ሾውን በማዘጋጀት ወደፊት እየመጣ ያለ ልጅ ነበር። አሁን የወጣ
የወጣው መረጃ ደግሞ በስውር የሚደረገው ነገር ምን ያክል ሀገራችን ላይ ስር ሰዶ እንዳለ የምንረዳውና የምንመለከተው ጉዳይ እንደሆነ ለመረዳት ተችሏል ማለት ነው። እንግዲህ ከዚህ ጉዳይ መውጣት በኋላ ተያይዞ አሁንም እየተሰሙ ያሉ ጉዳዮች እጅግ በጣም አስደንጋጭ ነገሮች መሆናቸው ነገር ነው። እስከዛሬ ድረስ ጉዳዩ በስውርም በድብቅ ይደረግ እንጂ ይህ ነገር ኢትዮጵያ ውስጥ እጅግ በጣም ስር ሰዶ ያለ ችግርና አሳሳቢ ጉዳይ እንደሆነ ነው እየተረዳን እየመጣን ያለ ነው። ጋዜጠኛ ሶፎንያስ ዋሲሁን የሰጠው አንድና የገለጠው ፍንጭ ቢኖር ምንድን ነው? ራሴን ለማከም ወደ ጸበል ገዳም ሄጃለሁ የሚል መልእክት እንደሰጠ የታወቀውና የተረዳው። ይህን ጉዳይ ይዘው ብዙ ሰዎች ገዳም መሸሸጊያ አይደለም፣ ቤተ ክርስቲያን የወንበዴዎችና የኃጢአተኞች መደበቂያ አይደለችም በማለት ብዙ ነገሮችን ሲናገሩ እየሰማን ያለ ነው። እንግዲህ ጋዜጠኛ ሶፎንያስን ለማወገዝና ያደረገውን ድርጊት ለመቃወም እንደፈጠን ሁሉ ያደረገው ደግሞ ድርጊትን ማየትና ማስተዋል ይገባል። ጋዜጠኛ ሶፎንያስ በእውነት አምኖ ተጸጽቶ ነው ወደ ቤተ ክርስቲያን ወይም ወደ ገዳም ለጸበል የሄደው ወይስ እንደገና ደግሞ ይህ ማህበረሰብ ከለላ ወይም ደግሞ ዋስትና እንደማይሰጠው ስላወቀ ዋስትና የማገኘው ከለላ የማገኘው በገዳም ወይም በቤተ ክርስቲያን ነው ብሎ ስላሰበ ነው የሚሉትን ጉዳዮች መለየትና መመልከት ያስፈልጋል ማለት ነው። እንግዲህ በእውነት መጽሐፍ ቅዱስ የሚናገረው ግን እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው ብሎ ነው እንግዲህ መጽሐፍ ቅዱስ ትንቢተ ናሆም ላይ የተጻፈውና የተናገረው። ጋዜጠኛ ሶፎንያስ እንዲህ ባለ ነውርና ኃጢአት እንደወደቀ ሰምተናል፣ አይተናል፣ አዝነናል። በወደቀበት ነገር ማንም ሊፈርድ አይገባም። የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው ቅዱስ መጽሐፋችን። የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ግን አንድ የሚያስታውሰኝ የመጽሐፍ ቅዱስ ቃል አለ። በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ፊት አንዲት ዘማዊት የነበረች ሴት ስታመነዝር አገኘናት ብለው ወደ ኢየሱስ ክርስቶስ ፊት እንዳቀረቧት መጽሐፍ ቅዱስ ላይ እናገኛለን። አይሁዳውያን ይህችን ስታመነዝር አገኘናት ብለው ያገኟትን ሴት ክርስቶስ ፊት አቁርበው ይናገሩ ነበር። ኢየሱስ ክርስቶስ ይህች ሴት የወደቀችበትን የዝሙት ኃጢአት፣ እነዚህ ከሳሾቿ ደግሞ የቀረቡበትን የክስን ሂደትን አየና ደግሞ አምላካችን ኢየሱስ ክርስቶስ ፈታሄ በጽድቅ በፍርዱ ምንም ጉድለት የማይገኝበት በእውነት የሚፈርደው ክርስቶስ ኢየሱስ የተናገራቸው ቃልና የመለሰላቸው መልስ እጅግ በጣም አስተማሪ ነው። ስለዚህ ክርስቶስ በምድር ላይ ጎንበስ ብሎ በጣቱ ይጽፍ ነበረ። ምን ብሎ ነገራቸው? ከእናንተ መካከል ኃጢአት የሌለበት እሱ ይውገራት ብሎ ክርስቶስ ይህንን ቃል አወጣ። ይህንን ቃል በሚናገርበት ሰዓት ላይ ኃጢአት ያልሰራ በደል ያላደረገ እግዚአብሔርን ያላሳዘነ በምድር ላይ ያለ ሰው ማን ነው? ሁሉ የእግዚአብሔር ክብር ጎድሎታል እኮ ነው ብሎ መጽሐፍ ቅዱስ የሚናገረው። እነዚህ ከሳሾች ነውር የሌለባቸው በኃጢአት ያልወደቁ የነሱ ገመናና የነሱ በደል ስለተሸፈነላቸው እጅ ከፍንጅ ያገኟትን ሴት እንዲህ ብለው ከሰው ሲያቀርቡ ኢየሱስ ክርስቶስ ሚዛናዊ የሆነ ቃል ነው ለእነዚህ ሰዎች ያቀረበው። ስለዚህ በዚች ሴት ላይ ማን ነው ድንጋይ አንስቶ የመውገሪያውን ፍርድ ሊወረውር የሚችለው? ሁሉ ኃጢአታቸውን እርስ በርሳቸው እየተያዩ ወደ ውጭ ወጡ። ክርስቶስም ይጽፍ ነበርና ቀና ብሎ ሲመለከት እነዛ ከሳሾች በሙሉ ወጥተው እሱና ያቺ በዝሙት የወደቀችው ሴት ብቻ ሁለቱ ቀርተው ነበር ነው የሚሉ መጽሐፍ ቅዱስ። ክርስቶስም አንቺ ሴት እነዛ ከሳሾችሽ ወዴት አሉ ብሎ ጠየቃት ይላል። ጌታ ሆይ አለች። እሷም እንደነሱ እንደፈረዱበት ቃል አልፈረደችም። አንድስ እንኳን የሉም፣ ወዴት እንደሄዱ አላውቅም ብላ ከመፍረድ ይልቅ ወዴት እንደገቡ እንዳላወቀች አድርጋ ነው የተናገረችው። እነሱም እኮ ኃጢአታቸው እየታወቀባቸው እኔም ብቻ እየገለጡ እኔም ብቻ እየከሰሱ አልነበረም፣ ለካ እነሱም ኃጢአት አለባቸው ብላ በእነሱ ኃጢአትና በደልም እሷም ጣቷን አልቀሰረችም። አትፍረድ ይፈረድብሃል ነው መጽሐፍ ቅዱስ የሚለው። በሰፈርከው መስፈሪያ ትሰፈራለህና ነው የሚለው። የጋዜጠኛ ሶፎንያስ ዋሲሁን ጉዳይም አሁን የመጽሐፍ ቅዱስ ቃሉ እንድናስታውስ የሚያደርገን። ብዙዎቻችን በስንት ነገር ነው የተሸፈነው። ብዙዎቻችን እግዚአብሔር በቤቱ ስንት ነገራችንን ነው የደበቀው። በሕይወታችን ስንት የጎደሉ ስንት የወደቅንበት ነገር እያለ እኮ ነው ነጠላ ለብሰን ጻድቅ መስለን እኮ በእግዚአብሔር ቤት የምንመላለሰው። በምድር ላይ የምንኖረው ቤተ መቅደሱን ሰንጥቀን በሩን ተራምደን ከውስጥ ገብተን እኮ የምናስቀድሰው በጽድቃችንና በንጽህናችን አይደለም፣ እግዚአብሔር አምላክ ስለሸፈነንና ስለከለለን ነው። ስለዚህ ይህ ወንድማችን ወድቋል። የሚገባው ቤተ ክርስቲያን የምትለው ነገር ቢኖር ለዚህ ለወደቀው ነፍስ መጸለይ ነው። ይህን ወንድማችን ካለበት ጥፋት እንዲመለስ፣ ልብ እንዲገዛ፣ በደሉን እንዲያውቅ፣ ወደ ንስሐ እንዲመጣ፣ እግዚአብሔርም እንዲረዳው ከመጸለይ ውጭ ሁላችን በእጃችን ድንጋይ ይዘን የቆም ነው። በየትኛው ነገር ላይ እንደምንወርቅ አናውቅም። ጋዜጠኛ ሶፎንያስ የወደቀበትና የተከሰሰበት በመጽሐፍ ቅዱስ ላይ እጅግ ከባድ የሆነ ሰዶምና ገሞራ የጠፉበት ኃጢአት እንደሆነ የሚታወቀ ጉዳይ ነው። ኖህ ራቁቱን ሆነ ነው የሚለው። ራቁቱን በሆነበት ሰዓት በዚያ ስካር ውስጥ የሚሆነውን ነገር አያውቁምና 3 ልጆቹ ወደ እሱ ቀረቡና አባታቸው ሰክሮ ራቁቱን እንደሆነ አወቁ ይላል። ራቁቱን መሆኑን ባወቁ ሰዓት ላይ አንዱ ልጅ አባቱን እርቃን አይቶ
አፈረ ይላል። አንደኛው በአባቱ እርቃን ሳቀ ተሳለቀ ይላል። አንደኛው ግን የአባቱን ራቁትነትን አይቶ ሂዶ ገመናውን ሸፍኖ አለበሰው ይላል። በኋላም ኖህ ከእንቅልፉ ከስካሩ በነቃበት ሰዓት ያንን ገመናውን የሸፈነውን ልጁን ሴምን ባረከው። ያኛው ግን በአባቱ የሳቀው የተሳለቀው ገመናውን አይቶ ግን ያላገጠውን ግን የጠበቀው ነገር ቢኖር እርግማን ነው። የጠበቀው ነገር ግን ፍርድ ነው። ከአባቱ ክፉ ቃል እንዲወጣበትና እርግማን እንዲያገኝ ነው ያደረገው። ስለዚህ የምንባረከው በረከትን የምናገኘው የደካሞችን ገመና በመሸፈን እንጂ በማጋለጥ በማጋጋል ብዙ ፍርድ ቃላቶችን በመናገር አይደለም የሚናገረው። መጽሐፍ ቅዱሳችን ፍቅር የኃጢአትን ብዛት ይሸፍናል ነው። እኔ ጋዜጠኛ ሶፎንያስ እንዲህ ሆኖ ስመለከተውና ሳየው እጅግ በጣም ልቤ ነው የተሰበረው። እጅግ በጣም ነው ያዘንኩት። እንዲህ ባለ መውደቁ ብቻም ሳይሆን የክርስቶስ ልጅ ክርስቲያን ኦርቶዶክሳዊ ሆኖ አንገቱ ላይ ማተብ አስሮ እንዲህ ባለ ነውር መገኘቱ ያሳዝናል። አሁን የሚገባው መፍትሄ ምንድነው? መጸለይ ነው። እንዲመለስ የንስሐ ዘመን ጊዜ እንዲያገኝ ነው። አሁን ይህንን ቃል ብዙ ሰዎች ይዘው ገዳም መሸሸጊያ ነው እንደ ቤተክርስቲያን መደበቂያ ናት እንዲህ ብለው ብዙ ይናገራሉ። ወዴት ይሄድ ልጅ መሸሸጊያ ብሎ ያመነበት እንግዲህ አምኖ ይሁን ቤተ ክርስቲያን ዋስትና ትሰጠኛለች ብሎ አስቦ ከሆነ እግዚአብሔር በልቡ ያለውን ነገር ከእግዚአብሔር ቤት ጅራፍ ገርፎ እየገለበጠ እየገረፈ ማስወጣት የሚችለው ኢየሱስ ክርስቶስ ነው። እኛ በእግዚአብሔር ቤት ፈራጅ ልንሆን አንችልም፣ የእግዚአብሔር ልጆች። ስለዚህ ወንድማችን ካለበት ነገር እንዲፈወስና እንዲነጻ ወደ ቀደመው ወደ ተረጋጋ ወደ ክርስቲያናዊ ሕይወት ወደ አእምሮና ወደ ልቡ እንዲመለስ መጸለይ ብቻ ካልሆነ በስተቀር ትውልዱ ላይ ያለው ነገር እጅግ በጣም ያሳዝናል። እጅግ በጣም አስደንጋጭ ነገሮችን እየሰማን ያለ ነው። እንግዲህ አሁን ጋዜጠኛ ሶፎንያስ እንዲህ ባለ ነገር ውስጥ ከወደቀ በኋላ ብዙ ነገሮች አሁንም እየወጡ ነው ያሉት። እስከዛሬ ድረስ ያልተነሱ ያልተነገሩ ጉዳዮች አሁን ከዚህ ጋር ተያይዞ ጋዜጠኛ ሙልጌታ ክፍሌ ኢቲቪ ላይ እየሰራ የነበረው እሱም ይህንን ጉዳይ ጋዜጠኛ ሶፎንያስ መጋለጥ ጋር አያይዞ መረጃ ወጥቷል። እናድምጠው። ሊደወልልኝ ተኝቼ ያው አገር ቤት ቀን ነው፣ እዚህ ደግሞ ያው ይመሻል እንደምታውቀው እና ቀስቅሶኛን ከእንቅልፌ ተነስቼ ግን ስልኩን አነሳሁትም ተኛው መልሼ። ከዛ ቮይስ ላክ። ቮይሱ ምን እንደሚል ታውቃለህ? ጉዳዩ ምን ያህል ጥልቅ እንደሆነ በጣም ሰፊ እንደሆነ የምታውቀው የላከልኝ ቮይስ ሙሌ እንዴት ነህ? ሙሌ አለኝ። ሙሌ የጠፋ ሰው ቶሮንቶን በጣም ተቆጣጥረዋል የሚል ነገር ደርሶኛል፣ በጣም ደስ ይላል ምናምን አለኝና አንድ በጣም የቅርብ አብሮ አደግ ጓደኛዬ በቅርብ ነው ካናዳ ቶሮንቶ የመጣው እና እባክህ ፕሊስ አገኘውና አንድ ቢራ ነገር እንደው ብጋብዝልኝ። ኢማጂን ይሄ ልጅ አገር ቤት ብቻም ሳይሆን ልክ እንደኔ እንዳንተ ያሉ ውጪ የሚኖሩ ሰዎችንም የዚህ ቆሻሻ ድርጊት ሰለባ ለማድረግም ብዙ ርቀት መሄድ እንደሚቻል ማሳያ ነው። ኖት ኦንሊ ኢትዮጵያ ብቻ አይደለም፣ አሜሪካም ካሉ በእንደዚህ አይነት ቆሻሻ ድርጊት ውስጥ ካሉ፣ አሜሪካም ካሉ፣ ካናዳም ካሉ፣ ጀርመንም ካሉ፣ ብቻ ዋሬቨር በየትኛውም ዓለም ላይ ካሉ ሰዎች ጋርም በቅርበት ገብተዋል። ፋይናንሻሊ ሰፖርት ሊያደርጉ ይችላሉ። እንደምታውቀው በጣም ጠንካሮች ናቸው። አሁን ካናዳም አሜሪካም በእንደዚህ አይነት ግብረ ሰዶማዊ ድርጊት ውስጥ ያሉ ሰዎች በጣም ፋይናንሻሊ ስትሮንግ ናቸው። እንደምታውቀው በጣም ተጽዕኖ ፈጣሪዎች ናቸው በፖለቲካውም በቢዝነሱ እና ከሀገር ቤት ባሻገር ምን ያህል ውጪ ድረስ እንግዲህ አስበው። ማለት ይሄን ዛሬ ከሰማ በኋላ እኔ በየዋነት ማሰብ አልፈልግም። አሁን እንደው የምርም የቅርብ ጊዜ ጓደኛው መጥቶ እሱን ላላምድለት አይነት ነገር ነው ብዬ አላምንም። ቢራ ጋብዘው እና እባክህ እንደው አውራው አዲስ ልጅ ነው ምናምን ብሎ ነው ያለኝና መልስ አልሰጠሁትም። ሰምተሃል ብሎ ቴክስት ላከልኝ። ከዛ እሱ ከቮይሱ ቀጥሎ ሰምተሃል ብሎ ቴክስት ላከልኝና አሁን ዛሬ ያንን ቪዲዮ ሳየው በድጋሚ ሾክድ ነው የሆንኩት። በጣም ነው የደነገጥኩትኝ። ማርገጥ ምንም ሊመጣብኝ አይችልም። ጂም ልጁን ቢራ በጋብዘው እንግዲህ እንዲህ የምናያቸውና የምንመለከታቸው ነገሮች በሙሉ አገራችን እየሄደችበት ያለው ትውልዱ እየወደቀበት ያለው ጉዳይ የት ድረስ እንደቆምን የምንረዳበት ስለሆነ ሌላም ነገሮችን በማድረግ ብቻ የሚመጣ ነገር እንዳልሆነ የምንማርበት ጉዳይ ይሆናል ብዬ ነው የማስበው። ሌላው ከዚህ ጋር ተያይዞ በሶስተኛ ደረጃ የማቀርብላችሁ መረጃ ከሰሞኑ እጅግ በጣም መነጋገሪያና ውዝግብ ፈጥሮ የነበረው የ2025 የጂፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የታዩ እጅግ በጣም አስደንጋጭ የሆኑ አለባበስና ከባህልና ከእሴታችን ያፈነገጠ ድርጊቶችን ተመልክተን ነበር። በዚህ ጉዳይ ላይ ከትናንት ጀምሮ የፌዴራል ፖሊስ እጅግ በጣም አስደሳች የሆነ ሕግ የማስከበር ስራና በተጠርጣሪዎቹ ላይ ከባህል ከሃይማኖትና ከእሴት የወጣ የአለባበስ ስርዓት ባሳዩ ቲክታከሮች ላይ
የምርመራ ማጣራት ስራ እንደጀመረ ሰምተን ነበር። አሁን ከመሸ ደግሞ በሰማነው እጅግ በጣም አስደንጋጭ የሰበር ዜና የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ አሸናፊ የነበረው አዶናይ ብርሃነ እሱም እንዲሁ ከጓደኛው ጋር ጃኒ ጋር በቁጥጥር ስር ፌዴራል ፖሊስ እንደዋለው እየሰማን እንገኛለን። ከመቼ የኢትዮጵያ ፌዴራል ፖሊስ ያወጣው መረጃ በፌስቡክ ትስስር ገጹ ላይ እንዲህ የሚል መረጃ አጋርቷል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ይገልጻል ይላል። ታህሳስ 1 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ይገልጻል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነትን የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል ይላል ገጹ። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል በማለት የፌዴራል ፖሊስ የፌስቡክ ገጽ ላይ የወጣው መረጃ ይገልጣል ማለት ነው። እንግዲህ እኒህ ነገሮች መድረሻቸውና መቋጫቸው የት ሊሆን ይችላል የሚለውን ጉዳይ የምንመለከተውና የምንታዘበው ይሆናል። እነዚህ በ666 በአውሬው መንፈስ የተጠመዱ ይህንን ሀሳብን ደግሞ በሀገራችን ላይ በግልጥና በይፋ የሚሰሩ ከባህላችን ከእሴታችን የወጣ ያፈነገጠ አለባበስን በማሳየት እርቃናቸውን በመውጣት ጸጉራቸውን ሹሩባ ተሰርተው የታዩ ሰዎች በእውነት ሊስተካከሉ ለሌሎችም ትምህርት ሊሆን በሚችሉ መልኩ የፌዴራል ፖሊስ ሕግ የማስከበር ስራ መስራት አለበት። እንግዲህ ከአዶናይ ጋር ያለው ጉዳይ ምናልባት በአለባበስ የተከሰሰ አይመስለኝም፣ ወይም የተጠረጠረ አይመስለኝም። ከዚህ ጉዳይ ጋር ተያይዞ አዶናይ ብርሃነ ኃይለ ሚካኤል የተጠረጠረበትን ጉዳይ ፖሊስ የያዘው በመሆኑ እንግዲህ የሚሰጠውንና የሚያደርገውን ማጣራትን የምንጠብቅ ይሆናል። ግን የፌዴራል ፖሊስ ይህንን ጉዳይ በነካ እጁ ሕግ የማስከበር የኢትዮጵያውያንን ባህልና እሴትን ሃይማኖታዊ ስነስርዓትን ባከበረ መልኩ ሕግ የማስከበር ድርጊቶችን እነዚህ ቲክታከሮች ላይ ብቻ ከባህልና ከእሴታችን የወጣ አለባበስ ባሳዩ ሰዎች ላይ ብቻ መወሰንና መገደብ የለበትም። ዛሬ በየጎዳናው ላይ በየመንገዱ በየገበያው ቦታ ላይ መውጫ መግቢያ ያጣው የኢትዮጵያ ሕዝብ በጎዳና ላይ ስብከት በተለይ ፕሮቴስታንቶች የሚያደርጓቸው አገር የማሸበር ሰውን የመተናኮል ሌሎች የእምነት ተቋማት ላይ የሚያደርጉት ቅሰራና የማወክ ድርጊቶችን ይህንንም የኢትዮጵያ ፌዴራል ፖሊስ በነካ እጁ ዜጎችን ከሁከት የመጠበቅና እነዚህ አላስፈላጊ የሆኑ ግርግርና ብጥብጥ ሊፈጥሩ የሚችሉ የጎዳና ላይ ስብከቶችና ትምህርቶችን እንዲያስቆምልን እሱንም እንጠይቃለን። ሕግ የማስከበር ስራው ከነሱ መጀመር አለበት። ሁሉም እምነትና ሃይማኖት የራሱ የማምለኪያ ቦታ ተሰጥቶታል። በዚያ የፈለገውን ነገር የማምለክና አምልኮውን የመከወንና የመፈጸም መብት እንዳለው በኢትዮጵያ ሕገ መንግስት የተረጋገጠ ነው። ግን ከዛ ባለፈ ድንበር በዘለለ መልኩ በየጎዳናው በየመንገዱ በየገበያው ዳርቻ ሕዝብ በሚሰበሰብበት በየታክሲና ባስ ፌርማታ ላይ ሌላውን የእምነት ተቋማትን የሚተነኩሉ ሰላማዊውን ዜጋ የሚያውኩ ሰዎችንም የኢትዮጵያ ፌዴራል ፖሊስ በጀመረው ሕግ የማስከበር ስራ ይህንንም ቢመለከተው ለማለት ወዳለሁኝ። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች እንግዲህ ከሰሞኑ በሀገራችን በኢትዮጵያ እየተከሰቱ ያሉ ሁነቶችን በተመለከተ ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በአዲስና ወቅታዊ ዝግጅቶች ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። መልካም ጊዜ